ጠሩኝ ብቻ ከአንዴም ሁለቴ የጠራሁሽ እኮ አልሰማልሽ እንዴ ቆይ ምን ሆነሽ ነው እያለቀሽ ነው እንዴ ደግሞ እንዴ ጉድ እኮ ነው ድሮ በሰርጓ ቀን የምታለቅሰው ሙሽሪት ነበረች አንቺ ቆይ ምን ሆነሽ ነው ደግሞ እንዴ በየው እስኪ ብርጭቆቹን ቶሎ አጥበሽ አቅርቢ እሺ ጉድ እኮ ነው የኔና የማደርን ድብቅ የፍቅር ግንኙነት የምታውቀው አክስቴ አጸደ ብቻ ናት የእንጀራ እናቴ አባቴም እህቴም ስለዚህ ጉዳይ ምንም አያውቁ ስለዚህ ይህ ምስጢር የምታውቁ ሁለተኛዋ ሴት አንቺ ትሆኛለሽ ማለት ነው ገባኝ ሲመስለኝ ምስጢርን በሙሉ ከቤተሰብ እንድደብቅልህ ትፈልጋለህ በትክክል የእንጀራ እናቴ ለምን ሚስቴ አድርገው ወደዚህ እንዳመጣች በደንብ አድርጌ ያውቃለሁ እኔ ግን የማላውቀው አባቴን እንዴት እንዳሳመነችው ብቻ ነው አሁን እነዚህ ሰዎች ማን ነው ያስቆምልኝ ሰሚኛለሽ የጫጉላ ጊዜሽ ያለ ምንም ደም ተጠናቋል ብራም ባርሽን ደግሞ ወደፊት ለምታገቡ ባልሽ ስጩ እኔም እንደፈረደብኝ የማህደርን ፍቅር በልብ ይዤ ላንቺ ጥሩ ባል መስዬ ለመታየት ተሞክራለሁ ግልጽ ነው ተግባባሉ ደህና አደራችሁ ምነው ብቻ ነኝ ልጅ ሙሽሪት እስካሁን እንቅልፍ አልተነሳችም እንዴ እዝራ አባት እኮ አንተን ነው እያናገረ ያለው አባ እያናገርክኝ እንዴ ትንሽ በሐሳብ እጅ አልሰማው ነበር ምን ነው የጫጉላ ምሽታችሁ ጥሩ አልነበረም እንዴ ማታ እንደዛ ጉሮሮ እስኪዘጋ በራምባር ሰበረለው ሰላምሽቴ መቼም አታሳፍረኝም አይደል እንዴ ወንድሜ ልጅ እኔ በህይወቴ እንደዚህ አይነት ግራ የተጋባ ሰርግ አይቻልም ሜሲ ምን ማለት ነው ግራ የገባው ሰርግ ማለት ቆይ ሰርጉ ምን ጎደለውና ነው እንደዚህ አይነት ንግግር የምትናገር እውነቱን ነው እንዴ ምን ጎደለው አንቺን እኮ ነው እንዴ ምንድነው ለርቱም ታጣድፋት እኔም በሆነ ለወንድሜ ብዬ ነው እንጂ ሰርጉ ምንም ደስ እንዳላለኝ አንተ ራስ ታውቃለህ ይቅርታ አድርጉልኝና ሰርጉ የሚበላ የሚጠጣ አይደለም የጎደለው ትንሽ ሙሽራን የጎደለው ወንድሜም ሚስቱም በጣም ተከዘው ነበር ይበቃሻል ሁለታችሁም ይበቃችኋል ቆይ እናንተ ሁለታችሁ እዚህ ጋር ብቻ ላይ ምንድነው ችግራችሁ እባክህ አባዬ አትበሳጭ ያው እነሱን ታውቃችሁ የለ እባክሽ አክስቴ ቢያንስ ለአባዬ እንኳን ክብር ይኖራችሁ ቅድም አይደል እንደ ጁስ እንድታመጪ ታዘሽው ምን አንከራፈፍሻል ይቅርታዬን መቤት ይቅርታዬን መቤት ሳይሆን ይቅርታ ወይዘሮ መነን ካልሻት በቂዋ ነው እዚህ ቤት መቤትና ጌታ የለም ያለው ራሱ እስክንድር ነው አይደለም እንዲዝራ ምን ነው ዝም አልክ ልክ ነሽ አክስቴ ሳትሳቀቂ ሁላችንም በሰማችን መጥራት ትችያለሽ
ሙሽሪት አልተነሳችም እንዴ? አው የተነሳች አይመስለኝም። እዛው ክፍሏ ናት። ለነገሩ ጠየቅኩሽ እንጂ ከክፍሏ የት ሄዳለች? ሂጂና ጥሪያት።